በጣም የደነቀኝ አንድ አባት ሲሉ ይሄ ትውልድ እኮ በጣም ያሳዝን ነው። ሰይጣን እንኳን የናቀው ትውልድ ነው። ምክንያቱም አሁን ሰይጣን መፈተን አይጠበቅበትም። እኛን ኦሬዲ ያረግነው እንዴ በቃ እኛ ኦሬዲ ያረግነው ስራ ፈቶ ቁጭ ብሏል። ሆነ ገና አልፈተነንም እኮ አለፍነው እንዴ በቃ እሱ እኔ እንደውም አንድ አባት የሆነ ታሪክ አለ በጣም የሚደንቅ እንትን እያለ ሲገባ ወደ እንትን ያገኘዋል ቆሞ ሰይጣን ምን እያረክ ነው ይለዋል። አይ እኔ እዚህ ነኝ እንደምትፈትን ነበር ማቀው ገዳም ገብተህ ምን ታረጋው ሲባል ባቱን የአንድ መነኩሴ ባት ምንም ሳልለው ራሱ እያረገው ነው ኃጢያቱን ምንም ሳልለው እያረገው ነው ኃጢያቱን ሰውየው ምን እሰራለሁ እኔ እኮ አላማዬ እቅዴ ሰውን ኃጢያት ማሰራት ወደ እግዚአብሔር ጀርባውን አሰጥቼ ከዛ በሲኦል ከኔ ጋር እንዲቃጠል ማድረግ ነው ራሱ እያረገው ነው ምንም ሳልለው አለ እና ሰይጣን ይናቀው ትውልድ ተቀየን ምን ብሎ ማለት